970 ሺህ ብር ደረቅ ቼክ በመጻፍ ያጭበረበረ ግለሰብ በእስራት ተቀጣ። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ቤቴል ተብሎ ከሚጠራው አካባቢ ነው። የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ቲም ኃላፊ ረዳት ኢንስፔክተር አዋሽ አንጋ እንደተናገሩት ተከሳሽ ተረፈ አህመድ የተባለው የጋራ መኖሪያ ቤት ደርሶኛል፣ ቅድመ ክፍያ የምከፍለው ብር አበድሩኝ በማለት ከ3 የግል ተበዳዮች ገንዘብ መውሰዱን ገልጸዋል። ተረፈ አህመድ ከበደ የተባለው በከተማ ውስጥ የተለያዩ ግለሰቦች ጋር በአጋጣሚ ትውውቅ ይፈጠርና ተጠርጣሪው ለአንደኛው ግለሰብ 300 ሺህ ብር ለሁለተኛ ግል ተበዳይም እንደዛው ከዛው ባንክ ሄዶ የሚመነዘር ገንዘብ ቀለም ሳይኖር ደረቅ ቼክ 550 ሺህ ብር እና ለሶስተኛ ግል ተበዳይ 120 ሺህ ብር ደረቅ ቼክ ሰዎችን በማታለል የፈረመው አጠቃላይ 970 ሺህ ብር የሆነ ቼክ ደረቅ ቼክ ቀለም የሌለው ፈርሞ በመስጠት ጥሬ ገንዘብ ይሰጡታል። ያንን ገንዘብ ደግሞ መች መመለስ እንዳለበት በሚጠይቁበት ጊዜ ከባንኩ ላይ ያስከፈትኩት ቼክ አለ፣ ይሄ ቀን ስደርስ እዛው ሄዳችሁ መንዝራችሁ ውሰዱ በሚል ቼኩን ይፈርማል። ኢዮር ኢትዮጵያ ንግድ ባንክ ቅርንጫፍ ተብሎ ባስቀመጠው ቼክ ግለሰቦች ሄዶ እሱ የፈረመው ቼክ ገንዘብ መንዝሮ እንዲወሱ በሚል በተለያየ ጊዜ ቀን ሲደርስና በአካል ባንክ ወደ ባንኩ ሳይሄዱ በተለያዩ ጊዜ ሰዎች ተከሳሽ በሚጠይቁበት ጊዜ ራሱ እንዳው ሰውሮት ነበር። ራሱን ሰውሮ ላለመክፈል ወደ ባንኩ ሄዶ እሱ ራሱ በሚሰውሩበት ጊዜ ባንኩ ደግሞ ባዶ ቼክ የሚያዙ ገንዘብ ሳይኖረው ቼኩ ላይ ስለፈረመ ያንን ያረጋግጥልናል። ከዛ በኋላ እኛም የግል ተበዳዮችን ቃል በመቀበል መዝገብ አደራጅተን የሰነድ ማስረጃን በማሰባሰብ ተጠርጣሪው ፍለጋ ጀምረን ያው በፍርድ ቤት ማያዛዝ መሰረት ካለበት ተጠርጣሪውን በመያዝ ቁጥር ስራ ውለናል። ከሳሽ በእነዚህ በሶስት ምርመራ መዝገቦች በፍርድ ቤት ዋስትና ተፈቅዶ ባለመቻል ነው ማረሚያ ላይ ባለበት ሌላኛው አራተኛ ግል ተበዳይ በዚህ ተከሳሽ እንደታለሉ እና ተከሳሽ ፖሊስ ጥላ ስር መሆኑ ከተረዱ በኋላ ወደኛ መጥቶ አቤቱታን ሲያቀርቡኛም የእሳቸው አቤቱታውን ተቀብለን ከባንኩ መሄድ በማረጋገጥ ተጠርጣሪውን ካለበት ቅልንጦ ማረሚያ በመሄድ ቃሉን ተቀብለን በዚህ ላይ ያው የፍርድ ሂደት ላይ ገና አራተኛ መዝገብ ይገኛል ማለት ነው። የተከሳሽን ጉዳይ ሲከታተል የቆየው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ተከሳሽ ተረፈ አህመድ በ3 መዝገብ በ15 ዓመት እስራትና በ3000 ብር የገንዘብ መቀጮ እንዲቀጣ ወስኖበታል። ማንኛውም ሰው የተለያዩ ውሎችን ሲፈጽም አስፈላጊውን ጥንቃቄ ማድረግ እንዳለበት ረዳት ኢንስፔክተር አዋሽ አንጋ ባስተላለፉ መልእክት አሳስበዋል።